በደመና ውስጥ ሽቅብ የምትንጠራራ በጭጋግና ሚስጥር የተከበበች ለብዙ መቶ ዓመታት ተመራማሪዎችንና ተጓዦችን በውበቷና አስደናቂ ምህንድስና ጥበቧ ስትማርክ የኖረች በአንዲስ ተራራ ላይ ተዘርግታ የሰውን ልጅ ብልሃትና ስልጣኔን ጮክ ብላ የምትመሰክረው የድንጋይ ከተማ ማቹ ፒቹ። እዚህ ድንጋይ ከድንጋይ ጋር የሚያንሾካሹክበት ድንቅ ስፍራ ነው። ከባህር ጠለል በላይ 2430 ሜትር ርቀት ላይ ከፍ ብላ የምትገኘው ማቹ ፒቹ በሁለት ከፍታማ ቦታዎች መካከል ባለ ጠባብ ሸለቆ ላይ በግርማ ተቀምጣለች። በዙሪያዋ ያሉት ደመናዎችና ገደላማ ቋጥኞች ከሩቅ የማትታይ ያደርጓታል። ለዚህም ነው ከስፔን ድል አድራጊዎች ተደብቃ የቀረችው። በዚህ ድንቅ ስፍራ ሰገነት ላይ መቆም ፀሐይ ስትጠልቅ የሚኖረውን ተፈጥሯዊ ዑደት አስማት ከሚመስል ትዕይንት ጋር በቀጥታ መኮምኮም ነፍስን በሐሴት ያርሳል። የሰው ልጅ ስልጣኔ ቅድመ ልደተ ክርስቶስ 5000 ዓመተ ዓለም ጀምሮ በሜሶፖታሚያ በጢግሮስና የፍራጠስ ወንዞች አጠገብ እንደጀመረና ከእርሱም በመቀጠል በናይል ወንዝ ተፋሰስ ላይ ጥንታውያን ግብጾች የስልጣኔ መፍለቂያ በር ከፋች እንደሆኑ በታሪክ ተከትቦ የሚገኝ ሀቅ ነው። እነሆ ከዚያን ጊዜ ጀምሮ ዓለም አሁን እስከደረሰችበት 21ኛው ክፍለ ዘመን ድረስ የሰው ልጅ ስልጣኔ መልክና ቅርጹን እየለወጠ እጅን በአፍ እስኪያስጭን ድረስ ዘመናትን ተሻግሯል። አሜሪካዊው የታሪክ ተመራማሪ ዊል ዱራንት በአንድ ወቅት እንዲህ ብሎ ነበር። ስልጣኔ በስርዓት ይጀመራል፣ በነፃነት ያድጋል፣ በግርግር ይሞታል። ይህን ጽሑፍ ለዛሬው የጉብኝታችን መዳረሻ ለሆነችው በስርዓት ታንጻ በወጉ አድጋ በግርግር ለጠፋችው የኢንካዎች ስልጣኔ መሪ ቃል አድርገን ከመሬት 2430 ሜትር ወይም 7970 ጫማ ላይ ከፍ ብለን እንበራለን። ቱር ጋይዳችሁ ነባ ነኝ። ጉዟችን የተሳካ አስደናቂና አርኪ እንዲሆን ክፍያዬን በሰብስክራይብ እና በላይክ ጉብኝታችንን ከወደዱት ደግሞ ለሚወዷቸው ሼር በማድረግ እንዲከፍሉኝ በፍቅር ተዋውለን የአስደናቂውን ስፍራ አስደናቂ ሆድ ዕቃ እንበርብር። ዛሬ የገናና ህዝቦችን ገናና ታሪክና ስነ ምህንድስና ጥበብ ላስቃኛችሁ። የመንኮራኩራችንን አቅጣጫ በደቡባዊው ንፍቀ ክበብ ከምድር ወገብ በስተ ደቡብ ሰድረን የላቲን አሜሪካዋ ሀገር ፔሩ ላይ አርፈናል። ከፔሩ ኩስኮ በስተ ሰሜን ምዕራብ አቅጣጫ 80 ኪሎ ሜትር ርቀት ላይ የአሩምባ ወንዝን ተንተርሶ ለ500 ዓመታት በኩራት የቆመው የማቹ ፒቹ ስነ ህንፃ የኢንካን ህዝብ ኃያልነትና ብልህነት ማሳያ ነው ይሉታል። አፈሩን ምሰው የተጣባውን የሐረግ ቋጥኝ ደርምሰው ቦታውን ያገኙት የዘርፉ ተመራማሪ አርኪኦሎጂስት ወይም የመሬት ስር ቅርስ አሳሾች የኢንካ ስልጣኔ በጊዜው በደቡብ አሜሪካና ፓሲፊክ የባህር ዳርቻ ከ2500 ማይል በላይ ይዘረጋ እንደነበር የታሪክ ድርሳናት የተጫናቸውን አቧራ ረገፍ አድርጎ ለጠየቃቸው እነሆ መልስ ይሉታል። የኢንካ ኢምፓየር የዘመናችን ፔሩ፣ ኢኳዶር፣ ቦሊቪያ፣ አርጀንቲናና ኮሎምቢያን የሚያጠቃልል ሲሆን የኢንካ ስልጣኔ ቀደም ብሎ የተጀመረ ቢሆንም በ1438 በንጉሱ ፓቻኩቲ አማካኝነት እስከ 1533 ድረስ በከፍተኛ ሁኔታ ተስፋፍቷል። በ16ኛው መቶ ክፍለ ዘመን በስፔናዊው ድል አድራጊ ፍራንሲስኮ ፔዛሮ ማንነቷን እስከተነጠቀችበት ድረስ የኢንካ ኢምፓየር በአንዲስ ክልል በኮሎምቢያና ቅድመ አሜሪካ ግዛት ገናናዊ ኢምፓየር ነበር። የኩስኮ ከተማን ማዕከል አድርገው በተንጣለሉት ሰፋፊ የመንገድ አውታሮቿ የስነ ህንፃ ምህንድስና ጥበብ ላይ የተራቀቀችው ማቹ ፒቹ የጠፋችው የኢንካዎች ከተማ በመባል ትታወቃለች። ለኢንካው ንጉሠ ነገሥት ፓቻኩቲ እንደ መናገሻ ከተማነት ያገለገለችው ማቹ ፒቹ በ1983 ዓ.ም በዓለም ላይ ካሉት 7 አስደናቂ የአርኪኦሎጂ ስፍራዎች አንዷ በመሆን በዩኔስኮ ተመዝግባለች። በየዓመቱ እስከ 1.5 ሚሊዮን ህዝብ የሚጎበኛት የቱሪስት ጎርፍ የማይለያት ማቹ ፒቹ እንደ 21ኛው ክፍለ ዘመን አፈር ለውሳችሁ ሲሚንቶ አብኩታችሁ አያይዙኝ ሳይል ደረቅ ድንጋይ በድንጋይ ላይ በማነባበር ብቻ ይህን የመሰለ ኪነ ህንፃ ለዓለም ትተው ያለፉት የኢንካ ማህበረሰቦች ቁጥራቸው 750 ያህል ብቻ ነበር። የኢንካ ማህበረሰቦች በአካባቢው የነበረን እጅግ ትላልቅ የድንጋይ ቋጥኝ በመሰባበር በቅርጽ በማውጣትና ድንጋይ በድንጋይ ላይ በመደራረብ አብያተ መንግስታት፣ ቤተ መቅደሶች፣ እህል መከዘኛ መጋዘኖችንና የተለያዩ አስደናቂ የድንጋይ እርከኖችን ገንብተው 500 ዘመን ለተሻገረ ትውልድ ያስተላለፉ ጥበበኛ ህዝቦች ናቸው። በዘመናዊው ዓለም ድንጋይን በድንጋይ ላይ አነባብሮ ህንፃ ማነጽ የተለመደና እየተሰራበት ያለ ቢሆንም የኢንካ ማህበረሰቦች ግን የማቹ ፒቹን ድንጋይ ጠርበውና በወጉ አስተካክለው ያለምንም ማያያዣ ተጣጥመው ለ500 ዓመታት ዘልቀው ለትውልድ መተላለፋቸው በዘመናዊው የምህንድስና ዓለም ጠበብት እስካሁን መልስ ያልተገኘለት ጥያቄ ሆኗል። የማቹ ፒቹ ከፍታማ ቦታ
ብዙ ጊዜ መሬት መንቀጥቀጥና መንሸራተት የሚያጠቃው ደጋማ ስፍራ በመሆኑ እነዚህ ማህበረሰቦች አንዱን ድንጋይ በአንዱ ላይ በመደራረብ መንቀጥቀጡ በሚፈጠርበት ወቅት ድንጋዮቹ በመደጋገፍና ከመሬቱ ጋር እኩል በመንቀሳቀስ በቀላሉ ባሉበት ጸንተው እንዲቆዩ ያደረጉበት ጥበብ የኢንካ ማህበረሰቦች ቀደምት የስልጣኔን ቀመር በእጃቸው ለማስገባታቸው ሕያው ምስክር ሆኗል። በከፊል ክብ ቅርጽ የተሰራው የህንፃው የላይኛው ክፍል በስነ ፈለክ ፋይዳው ለፀሐይ አምላክ ለኢንቴ የተሰጠ የሥርዓተ አምልኮት ቦታ ሆኖ የሚያገለግል ሲሆን ስልታዊ ተደርገው በወጉ በተሰሩት መስኮቶቹ በኩል የጠላት ወጥመዶችን ለመቃኘት ከትላልቅ ግራናይት ድንጋይ ምንጣፍ የተገነባ ካህናት የተለያዩ የአምልኮት ሥርዓትን የሚያከናውኑበት መሰዊያዎችን ለፀሐይ አምላክ ለኢንቴ የሚያቀርቡበትና የሰማይ ክስተቶችን የሚከታተሉበት ስፍራ ነው። የማቹ ፒቹ ስነ ህንፃ አገነባብ ለምን ዓላማ እንደተገነባ እስካሁን ድረስ ሚስጥር እንደሆነ ቀርቷል። የኢንካ ማህበረሰቦችም ከህንፃው ፍርስራሽ በስተቀር ትተውት ያለፉት በመዝገብ የሰፈረ በጽሑፍ የተቀመጠ አንዳች ማስረጃ ባይገኝም በአንዳንድ አርኪኦሎጂስቶች የተለያየ መላምት ይቀመጣል። ከፊሉ ስነ ስርዓታዊ የአምልኮ ስፍራ እንደነበረ ግምታቸውን ሲያስቀምጡ፣ ገሚሶቹ ደግሞ የውትድርና ካምፕና የመኳንንት ማረፊያ ነበር ሲሉ ድምዳሜ ላይ ይደርሳሉ። በሌላ መንገድ የቦታው ጂኦግራፊያዊ አቀማመጥ ከስነ ፈለክ ምርምር አንጻር አዋሳኝ ቦታ ላይ በመሆኑ ቀደምት የኢንካ ማህበረሰቦች በስነ ፈለክና አስትሮኖሚያዊ ምርምሮች ላይ ንቁ ተሳታፊ ነበሩ የሚል አስተያየታቸውን ያስቀምጣሉ። ግራም ነፈሰ ቀኝ የስፔን ድል አድራጊዎች በቦታው ላይ ከመድረሳቸው በፊት የአካባቢው ህዝቦች በፈንጣጣ በሽታ መሞታቸው የተረጋገጠ ሲሆን በቦታው ላይ ይኖሩ የነበሩ 750 የኢንካ ማህበረሰቦች ቅሪተ አካላቸው እንደሚያሳየው አብዛኞቹ በአንድ አካባቢ ተወልደው ያደጉ ሳይሆን ከተለያዩ አካባቢዎች ፈልሰው የመጡ ስደተኞች እንደነበሩ፣ ለዚህም ማሳያው በአጽማቸው ኬሚካላዊ ጠቋሚዎችና በአጥንት ቅሪቶቻቸው ላይ በተደረገው ጥናት በተለያዩ የፔሩ አካባቢዎች ተወላጅ የሆኑ የተለያየ የአመጋገብ ስርዓትን የሚከተሉና ምናልባትም ከተቀረው የደቡብ አሜሪካ ክፍል ዋና ምግብ ፍለጋ ፈልሰው የመጡ በንጉሱ ፓቻኩቲ መልካም ፈቃድ የጉልበት ሥራ እየሰሩ ይኖሩ የነበሩ ባህልና እምነታቸውን ለፀሐይ አምላክ ለኢንቲ የገበሩ የተቀረው ዓለም ህዝቦች ነበሩ። በቁፋሮ በተገኘ መካነ መቃብሮቻቸው ውስጥ ከሰው ጋር አብረው የተቀበሩ የውሻዎች አጽም የተገኘ ሲሆን ይህም የኢንካ ማህበረሰቦች በሚሞቱበት ጊዜ የሞት ጓድ በመሆን ውሻዎቻቸው አብረዋቸው ይቀበሩ እንደነበር አመላካች ሆኗል። ምንም እንኳን በስነ ጽሑፍና ቋንቋ የተከተቡ ማስረጃዎች ባይገኙም የኢንካ ማህበረሰቦች በማቹ ፒቹ 500 ዓመታትን የተሻገሩ 200 ገደማ ህንፃዎችን ለትውልድ ትተው ያለፉ በደቡብ አሜሪካ ገናና ኢምፓየር የሚያስብላቸውን አሻራ በትላልቅ የድንጋይ ጡቦች ኪነ ህንፃን አንጸው ሕያው ምስክር ያቆሙ ድንቅ ህዝቦች ናቸው። ኢንካዎች ድንቅ መሐንዲሶች ነበሩ። አስደናቂ የድንጋይ ግንባታዎችን በመገንባት የታወቁ፣ የተራቀቁ የግብርና እርከኖች የነበሯቸው፣ እንዲሁም ሰፋፊ ግዛቶቻቸውን የሚያገናኙ መንገዶችና ድልድዮችን የሰሩ፣ ከኢንዲያን አካባቢ ጋር በጥልቀት የተዋሃደ ባህልና ከተራራዎች በረሃማና ጥቅጥቅ ደኖች ጋር በቀላሉ የሚላመዱ ማህበረሰቦች ሲሆኑ የስፔን ኃይሎች በቦታው የኢምፓየር ወረራ እስካካሄዱባቸው ጊዜ ድረስ አማልክቶቻቸው የፀሐይ አምላክ ወይም ኢንቲ የነበረ ከ1530ዎቹ የስፔን ድል አድራጊዎች መምጣት በፊት በውስጣዊ ግጭትና በተለይም በበሽታ ያለቁ የገናና ስልጣኔ ባለቤቶች ነበሩ። ማቹ ፒቹ ማለት በኩቻ ቋንቋ ሲሆን ማቹ ማለት አሮጌ ሲሆን ፒቹ ማለት ተራራ ወይም ጫፍ ማለት ነው። በዚህም ማቹ ፒቹ ማለት አሮጌ ተራራ የሚል ትርጉም አለው። እንደ አውሮፓውያን አቆጣጠር በ1911 አሜሪካዊው የታሪክ ምሁርና አሳሽ ሄራም ቢንገም የጠፋችውን የኒዮ ኢንካ ግዛት ከስፔን ድል 400 ዓመት በኋላ እርሱ ብቻ እንዳገኛት በኩራት ተናግሯል። የተለያዩ የዘርፉ ተመራማሪዎች ሐሳቡን ባይቀበሉትም እርሱ ግን በ1922 በጻፈው የግል ማስታወሻውና ለሆኖሉሉ ትምህርት ቤት በላከው ደብዳቤ የዛሬ ጉብኝታችንን እናጠናቅ። ኮሎምቦስ አሜሪካንን አገኘሁ ባለበት አገላለጽ በተመሳሳይ የቃል ትርጉም እኔ ማቹ ፒቹን አገኘሁ ብል ተገቢ ይመስለኛል። ኮሎምቦስ አትላንቲክ ውቅያኖስን ከመሻገሩ በፊት የፈረንሳይ አሳ አጥማጆች ሰሜን አሜሪካንን ይጎበኙ እንደነበረው ሁሉ በተመሳሳይ በፔሩ ውስጥ ጂኦግራፊያዊና ታሪካዊ ማህበረሰቦች እንዲሁም የፔሩ ማዕከላዊ መንግስት ስለ ማቹ ፒቹ ከመስማታቸውና ከማወቃቸው አስቀድሞ እኔ ማቹ ፒቹን አግኝቻለሁ።